true. Saint Mary, my mom. ይሄ ቪዲዮ ሶሻል ሚዲያውን ያጥለቀልቃል ብዬ ጠብቄ ነበረ። ቬሮኒካ አዳነ ታንኪዩ ጂሰስ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስን በአደባባይ ስሙን ጠርታ አመስግነዋለች። ነገር ግን ህዝበ ክርስቲያኑ ወደ ሶሻል ሚዲያ ወጥቶ በአደባባይ የመሰከርሽለት ጌታ፣ ስሙን የጠራሽው ጌታ፣ ከፍ ከፍ ያደረግሽው ጌታ ምናምን እየተባለ ሲራገብ አላየውም። አይ እሷ እኮ ዘፋኝ ነች፣ ዘፋኝ ደግሞ መሰከረ አልመሰከረ ጉዳያችን አይደለም ልትሉ ትችላላችሁ። ነገር ግን ከዚህ በፊት በርካታ ዘፋኞች፣ አትሌቶች፣ ፊልም ሰሪዎች፣ ቲክቶከሮች ብቻ በጣም በርካታ ሰዎች አደባባይ ላይ ማርያምን ሲያመሰግኑ፣ መላእክትን ሲያመሰግኑ፣ ጻድቃን ሰማዕት ምንላቸውን ሲያመሰግኑ በርካታ ሰዎች በየፌስቡኩ፣ በየቲክቶኩ፣ በየዩቲዩቡ ብቻ ሶሻል ሚዲያው ላይ እየወጡ ያጨናንቁት ነበረ። ብቻ የማርያምን ስም ጥሩ ኦር ደግሞ የማርያምን ስዕል ይዛችሁ ተገኙ፣ ብቻ ቅዱሳን ጻድቃን ሰማዕታት ምንላቸውን ስማቸውን በየትኛውም ቦታ ጥሩ፣ ማንነታችሁ ማንም ይሁን ጴንጤ እንኳን ሆኑ በአደባባይ የእነሱን ስም ካነሳችሁና ከጠራችሁ ሶሻል ሚዲያው በሙሉ ይጨናነቃል፣ በደስታም ይሞላል። ነገር ግን ቬሮኒካ አዳነ ኦርቶዶክስ ነች፣ ማንም ሰው ያውቃል። አደባባይ ላይ ወጣ በድፍረት እኔ ብዙ ጊዜ አርቲስቶችና ታዋቂ ሰዎች አደባባይ ላይ ስለ ጌታ ኢየሱስ ክርስቶስ ሲመሰክሩ አላይም። ይህንን ማንም ሰው ሊሞግተኝ ይችላል። እኔ ብዙ ጊዜ አርቲስቶችና ታዋቂ ሰዎች አደባባይ ላይ ስለ ጌታ ኢየሱስ ክርስቶስ ሲመሰክሩ አላይም። ይህንን ማንም ሰው ሊሞግተኝ ይችላል። እንደዚህ አይነት አጋጣሚ ተገኝቶ ደግሞ የጌታ ስም ሲጠራ ስለሱ ሲመሰከር ልክ እንደዛው ማንም ሰው ሶሻል ሚዲያውን አያጨናንቀውም፣ ጸጥ ነው የሚባለው። ለምን? ጌታ ስለሆነ፣ ስላዳነን፣ ስለሞተልን በአደባባይ ላይ ራቁቱን በእኛ ሳያፍር ያን ሁሉ መከራና ስቃይ ስለተቀበለ ነው። እኔ ሁል ጊዜ በዚህ ነገር በጣም ነው ማዝነው። ማንም ሰው ሼር አያደርገውም፣ ማንም ሰው በዚህ ነገር ሲደሰት አላይም። ምንድነው ምክንያቱ? የግድ ኦርቶዶክስ ለመባል፣ የግድ ለመደነቅ፣ የግድ ምርቃት በምርቃት ለመሆን የግድ ማርያምን፣ የግድ ቅዱሳንን፣ የግድ የነሱ ስዕል ይዘን መገኘት አለብን? ይሄ ነገር መስተካከል አለበት። የምሬን ነው የምላችሁ። እስከ መቼ ነው ስለ ኢየሱስ የሚመሰክር ሰው ማይደነቀው፣ ሼር ማይደረገው? እንደውም በተቃራኒው እስከ መቼ ነው መናፍቅ ጴንጤ ምናምን የሚባለው? እስከ መቼ? ግዴታ የተዋህዶ ልጅ ለመባል ኦርቶዶክስ ለመባል ስለ ቅዱሳን ብቻ ማውራት አለብኝ? የእነሱን ስዕል ብቻ ይዤ መገኘት አለብኝ?